የቱዶር ሴቶች በ16ኛው ክፍለ ዘመን በእንግሊዝ ውስጥ ይኖሩ የነበሩ ሴቶች ናቸው። የቱዶር ዘመን ከ1485 እስከ 1603 በእንግሊዝ ታሪክ ውስጥ ትልቅ ለውጥ ያመጣበት ወቅት ነበር። በዚህ ወቅት የሴቶች ህይወት ከዚህ በፊት ታይቶ በማይታወቅ ሁኔታ ተቀይሯል። አስደናቂ እውነታዎች ናቸው። የቱዶር ሴቶች ለውበታቸው እጅግ ይጨነቁ ነበር። በዚህም ምክንያት የዘመኑን የውበት መስፈርት ለማሟላት ብዙ ለፍተዋል። አስደናቂው ነገር ደግሞ የሄዱበት ርቀት ነው። አንደኛው በቱዶር ዘመን በ1485 እስከ 1603 ረዣዥም ግንባሮች የውበት ምልክት ተደርገው ይወሰዱ ነበር። ስለዚህ ሴቶች ጸጉራቸውን ወደ ኋላ በመሳብ ወይም የጸጉር መስመራቸውን በመላጨት ግንባራቸው ትልቅ ሆኖ እንዲታይ ያደርጉ ነበር። ሁለተኛው የጸጉር አሰራራቸው ነው። በወቅቱም ቀይ ጸጉር በጣም ተወዳጅ ነበር። ጸጉራቸውን በሂና ወይም በሌሎች የተፈጥሮ ማቅለሚያዎች ያቀልሙ ነበር። ጸጉራቸውንም ዘይት በመቀባት ይንከባከቡ ነበር። እንዳሁን ዘመን ዘይት በዛን ዘመን ለምግብ እንኳን አይቸግርም፣ እስከ ጸጉር ድረስ ይተርፋል። የቱዶር ሴቶች ውስብስብና ትልቅ የጸጉር አሰራሮች ይሰሩ ነበር። ጸጉራቸውን በጌጣጌጥ ያስጌጣሉ። እነዚህ የጸጉር አሰራሮች ከፊት ላይ ያለውን ጸጉር ወደ ኋላ በመሳብ ግንባራቸው ትልቅ ሆኖ እንዲታይ ያደርጉ ነበር። በተጨማሪም በቱዶር ዘመን የቁም ስዕል ሰዓሊዎች ግንባሮቻቸውን በማጋነን ውበታቸውን እንዲጎላ ይጥሩ ነበር። ይህም በዚያ ዘመን የነበሩ ሴቶች ትላልቅ ግንባሮች እንዳላቸው እንዲሰማን አድርጓት። ሶስተኛው ቅንድብና ሽፋሽፍት መላጨት። የቱዶር ሴቶች ቅንድባቸውና ሽፋሽፍታቸውን ይላጩ የነበረው ዋናው ምክንያት የዚያን ዘመን የውበት መመዘኛዎች ለማሟላት ነበር። በተለይም የሚከተሉት ምክንያቶች ይጠቀሳሉ። ትልቅ ግንባርን ለማጉላት። በቱዶር ዘመን ትልቅ ግንባር መኖሩ እንደ ውበት ይቆጠር ስለነበር ቅንድብንና ሽፋሽፍትን በመላጨት ግንባራቸው ይበልጥ ጎልቶ እንዲታይ ያደርጋሉ። የፊት ገጽታ ለማለስለስ። ቅንድብንና ሽፋሽፍትን መላጨት የፊት ገጽታን ለስላሳና የተስተካከለ እንዲመስል ያደርጋል። የጸጉር መስመርን ለማስተካከል አንዳንድ ሴቶች የጸጉር መስመራቸውን ለማስተካከልና ግንባራቸውን የበለጠ ለማጉላት ቅንድባቸውን ይላጩ ነበር። ይህ ልማድ በወቅቱ የነበረውን የውበት አመለካከት የሚያንጸባርቅ ሲሆን ዛሬ ላይ እንግዳ ሊመስል ይችላል። አራተኛ መርዛማ ንጥረ ነገሮች። የቱዶር ሴቶች ለውበት ሲሉ ብዙ መርዛማ ንጥረ ነገሮችን ይጠቀሙ ነበር። ለምሳሌ ከእርሳስ ላይ የተወሰደ ዱቄት ለቆዳ ማቅለሚያነት ይጠቀሙ ነበር። የተፈጥሮ ንጥረ ነገሮች። የቱዶር ሴቶች ብዙ የተፈጥሮ ንጥረ ነገሮችን ለውበት አጠባበቅ ይጠቀሙ እንደነበር ይገለጻል። ማህበራዊ ሁኔታ። የውበት አጠቃቀም ዘዴዎች በማህበራዊ ሁኔታ ላይ የተመሰረቱ ነበሩ። የላይኛው መደብ ሴቶች የበለጠ ውስብስብና ውድ የሆኑ ዘዴዎችን ይጠቀሙ ነበር። ስድስተኛው ሜካፕ ነው። ቀላ ያለ ከንፈርና ጉንጭ፣ ቀይ ቀለም ከእጽዋት ወይም ከእንስሳት ተዋጽኦች ይገኛሉ። የአይን ሜካፕ የከሰል ወይም የእርሳስ ዱቄትን በመጠቀም የአይን ሜካፕ ያደርጉ ነበር። ሰባተኛው የቆዳ እንክብካቤ ነው። ነጭ ቆዳ። በቱዶር ዘመን ነጭ ቆዳ የሀብትና የክብር ምልክት ነበረ። ፀሐይ እንዳይመታቸው ይሸፈናሉ። ቆዳቸውን ለማንጣት የእርሳስ ወይም ደግሞ ሊድ ዱቄቶችን ይጠቀሙ ነበር። ይህም በጣም አደገኛ ነው። የፊት ጭንብሎች ወይም ማስክ፣ ማር፣ እንቁላል፣ ወተትና ሌሎች ተፈጥሯዊ ንጥረ ነገሮችን በመጠቀም የፊት ጭንብሎችን ይሰሩ ነበር። ስምንተኛ የጥርስ እንክብካቤ፣ የጥርስ ማጽጃ፣ የጨርቅ ቁርጥራጮችን ወይም ደግሞ የጥርስ ሳሙናዎችን ይጠቀሙ ነበር። ለአፍ ማጠቢያ ሮዝ ውሃ ወይም ሌሎች የተፈጥሮ ንጥረ ነገሮችን ይጠቀሙ እንደነበር ይገለጻል። የጥርስ ቀለም፣ አንዳንድ ሴቶች ጥርሳቸውን ነጭ ለማድረግ በጣም ብዙ ሲጥሩ ይታያሉ። ዘጠነኛው ትምህርት። የቱዶር ሴቶች ከዚህ በፊት ታይቶ በማይታወቅ መልኩ ትምህርት የማግኘት እድል አግኝተዋል። በተለይ የላይኛው መደብ ሴቶች ማንበብ፣ መጻፍ፣ ሙዚቃ መጫወትና የውጭ ቋንቋዎችን መማር ይችላሉ። አስረኛው ፖለቲካ ነው። የቱዶር ሴቶች በፖለቲካ ውስጥ ትልቅ ሚና ተጫውተዋል። ለምሳሌ ንግስት አን ቦሌን እና ንግስት ኤልሳቤት ቀዳማዊ በእንግሊዝ ፖለቲካ ላይ ከፍተኛ ተጽዕኖ አሳድረዋል። 11ኛ ስራ። የቱዶር ሴቶች በተለያዩ ስራዎች ላይ ተሰማርተው ነበር። ለምሳሌ መምህራን፣ ነጋዴዎች፣ ነርሶችና አገልጋዮች ሆነው ይሰሩ ነበር። 12ኛው ጋብቻ። በቱዶር ዘመን ጋብቻ ለሴቶች ትልቅ ቦታ የሚሰጠው ነበር። ሴቶች በወጣትነታቸው ያገቡ ነበር እና ብዙ ልጆችን ይወልዱ ነበር። 13ኛ ፋሽን። የቱዶር ሴቶች በልብሳቸውና በጌጣጌጦቻቸው ይታወቁ ነበር። የላይኛው መደብ ሴቶች ውድ የሆኑ ልብሶችና ጌጣጌጦችን ይለብሳሉ። 14ኛ ጤና። በቱዶር ዘመን የሴቶች ጤና በጣም አሳሳቢ ነበር። ብዙ ሴቶች በወሊድ ጊዜ ወይም በሌሎች በሽታዎች ይሞቱ ነበር። የቱዶር ሴቶች በአማካይ ከ30 እስከ 40 ዓመት ይኖሩ ነበር። ይህም እጅግ በጣም ጥቂት ወይም ደግሞ ትንሽ ዘመን እንደሚኖሩ ያሳያል። በቱዶር ዘመን ሴቶች ከወንዶች ያነሰ መብት ነበራቸው። የቱዶር ሴቶች በስዕል፣ በሙዚቃና በስነ ጽሑፍ ውስጥ ትልቅ አስተዋጽኦ አበርክተዋል። የቱዶር ሴቶች በታሪክ ውስጥ ትልቅ ሚና የተጫወቱ አስደናቂ ሴቶች ነበሩ። የቱዶር ሴቶች የውበት አጠቃቀም ዘዴዎች በዛሬው ጊዜ በጣም ያልተለመዱና አንዳንድ አስደንጋጭ ሊመስሉ ይችላሉ። ነገር ግን ለእነሱ ጊዜ ሁኔታና ማህበረሰብ ተስማሚ ነው። ውድ ተመልካቾች የቱዶር ሴቶች እንደሚጠቀሙት የእስራስ ሊድን መጠቀም መልካም ነው ብላችሁ አደራችሁን እንዳትሞክሩት። የእስራስ ሊድ መጠቀም ለበሽታ፣ ለኢንፌክሽንና እስከ ሞት ድረስ ለሚያደርስ የተለያየ በሽታ የሚያጋልጥ መሆኑን በዚሁ ማሳወቅ እወዳለሁ።